የምን ድምጽ ነው? የክራር። good job የምን ድምጽ ነው? የክራር። ክራር ምን ይላል? ጥም 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 ጥም። እሺ አሁን የምንገኘው ፕሌይ ሩም ወይም ደግሞ የመጫወቻ ክፍል ውስጥ ነው። በዚህ ክፍል ውስጥ ያው ልጆች እየተጫወቱ ጊዜያቸውን ያሳልፋሉ ማለት ነው። እንዴት ነው ጊዜያቸውን የሚያሳልፉት? እዚህ በሚያሳልፉት ጊዜ ምን አይነት ክህሎቶችን ይማራሉ? ሜርስዬ። ጨዋታ አንድ ቴራፒ፣ በተለይ በአሁኑ ጊዜ ስፒች ቴራፒን የምንሰጥበት ዋነኛው መንገድ ሆኗል። ምንድነው የምናደርገው? የመጀመሪያ የልጆቹን ጥንካሬና ክፍተቶችን ከለየን በኋላ የማስተማሪያ ቁሳቁሶቻችንን ማዘጋጀት ልጆቹን እዚህ እናመጣቸውና እነሱ በሚመሩ መንገድ እየተከተልን ሴሚ ስትራክቸርድ በሆነ መልኩ ማለት ነው የቋንቋ አቅማቸውን ብቃታቸውን የኮሚኒኬሽን ስኪላቸውን እንዲያዳብሩ እናግዛለን ማለት ነው። ለምሳሌ ከሱም ባሻገር ደግሞ የፋይን ሞተር፣ የግሮስ ሞተር፣ የሃንድ አይ ኮኦርዲኔሽን እነዚህ የመሳሰሉ ክህሎቶችን ሁሉን ያቀድ ሆሊስቲክ አፕሮች የሆነ ሲስተሞችን ይዘን እንላለን ማለት ነው። ለምሳሌ አሁን ከበሮ እንምታ። ከበሮ ምን ይላል? ይሄ ቮካላይዜሽን ነው አይደለም? ኢሚቴሽን ስኪል ላይ በስፒች ፕሮዳክሽን ስንሰራ አንድ የምንሰራው አክቲቪቲ ምንድነው? ኢሚቴሽን ነው። ይሄ ቮካላይዝ የሙዚቃ መሳሪያዎችን የሚያወጡት ድምጽ ወይ አካባቢው ወይም ተፈጥሯዊ ነገሮች የሚያወጡትን ድምጽ መጀመሪያ ላይ ቅድሚያ የምንሰራቸው ነገሮች ናቸው ማለት ነው። ከበሮውን በሚመቱበት ጊዜ ምንድነው የሚሆነው? አንድ አይ ኮኦርዲኔሽን ስኪል፣ የፋይን ሞተር ስኪል ያስፈልጋቸዋል ማለት ነው። እጆችን አፈራርቆ መጠቀም ያስፈልጋል ማለት ነው። ይህ ደግሞ ኦኩፔሽናል ቴራፒ ላይ የሚሰራ ነገር ነው። እነዚህ ሁኔታዎችን እያጫወትናቸው ልጆቹን እያስደሰትናቸው ሳናስጨንቃቸው ሪላክስ እያደረጉ ቴራፒ እንሰጣለን ማለት ነው። ስለዚህ ጨዋታ ይህን ደግሞ ሲሆን ደግሞ ከዛ ባሻገር ደግሞ ጨዋታ እንደዚህ ጨዋታዎችን ደግሞ ሲጠቀሙ ወደ አእምሮአዊ ብቃትም ይመጣል። ለምሳሌ አሁን ይሄ ከበሮ መሆኑን ከበሮን ፈንክሽናሊ በመምታት ድምፅ ልናወጣ እንደምንችል አፈራርቀን ስንመታው ድምፅ ልናወጣ እንደምንችል ይሄ አእምሮአዊ ብቃት ነው ማወቅ ማለት ነው። ይህ ምንድነው ተብሎ ሲጠየቁ ደግሞ ወይም ከበሮን አሳዩ ተብሎ ሲጠየቁ ሲያሳዩን ወይም ደግሞ ሲጠቀሙበት አንድ የቮካብላሪ አቅማቸውን አገዝንላቸው ማለት ነው። በተመሳሳይ ክራሮች አሉን፣ ዋሽንቶች አሉን፣ ጊታሮች አሉን። አሁን ለጊዜው እዚህ አይኖሩም። የሙዚቃ መሳሪያዎችን በመጠቀም ልጆችን እያዝናና እያጫወትን ከእድሜያቸው የሚጠበቀውን ብቃት ለማውጣት ያግዘናል ማለት ነው። ስለዚህ ጨዋታ እንደዚሁ አንዱ ቴራፒ የምንሰራበት መንገድ ነው ማለት ነው። ቋንቋቸውም ላይ ኦኩፔሽናል ቴራፒ፣ ኤቢኤም ቴራፒ ጨምሮ የአእምሮ ብቃታቸውን የምናሳድግበት መንገድ ነው ማለት ነው። ደግሞ እዚህ ስትመለከች እያንዳንዱ ቤቶቻችን ላይ ብታያቸው እነዚህ ብሎኮች አይጠፉም። ሀገር ውስጥ እንትን ያሉ ናቸው። ሁሉም ልዩ ትምህርት ፍላጎት ያላቸው ቤተሰብ ውስጥ የማይጠፉ እቃዎች አንደኛ እነዚህ ናቸው። ሁለተኛ ደግሞ እነዚህ ነገሮችን እናገኛለን። አሁን እነዚህን በመጠቀም ለምሳሌ ብዙ አክቲቪቲዎችን እንሰራባቸዋለን። አሁን ለምሳሌ አሁን ቀለማትን መለየት፣ ቀለማትን እንዲለዩ እናደርጋለን። ይሄኛው ቀይ ነው፣ ይሄኛው ቢጫ ነው። ወደ ፋይን ሞተር ስናደርገው መደርደር። አሁን ላቋርጥሽ ይቅርታና፣ ቀለማትን እንዲለዩ ስናደርግ ዝም ብሎ እንዲመጠየቅ ይሄ አረንጓዴ ነው ይሄ ብሉ ነው ከማለት እንዲህ ሶርት ማድረግ ይሰሩበታል። ማቺንግ አሁን ስትሰሙ ድምጾችን ያወጣል አይደል? ድምጾችን ህፃናት ድምጽ የሚያወጡ ነገሮች የሚንኮሻኮሹ ነገሮችን በጣም ኢንትረስትድ ናቸው። ስለዚህ ከፍላሽ ካርድ ሞር የበለጠ
ፍላሽ ካርድን ይዘን ከምናስተምራቸው እነዚህ ነገሮች ራሳቸው እየነካኳቸው ድምፅ የሚያወጡ ነገሮችን ሲያደርጉ ራሳቸውን ሬጉሌት አድርገው ረዥም ሰዓት ተቀምጠውልን ይሰራሉ ማለት ነው። የመጀመሪያ ስራችን የሚሆነው ለምሳሌ ከለሮችን እናስለይበታለን ስንል ከለር ለማስለየት የመጀመሪያው ስራ ማቺንግ ኤንድ ሶርቲንግ ነው። ማቺንግ ኤንድ ሶርቲንግ ማለት የነገሮችን ትክክለኛ ገጽታ በከለር በመጠን የመለየት አቅምን በአይናችን የሚገቡ መልእክቶችን ፕሮሰስ አድርገን አንድ ቦታ ግሩፕ የምናደርግባቸው ነገሮች ናቸው። የመጀመሪያው ክህሎት ላይ ኤቢኤ ላይ የሚሰጥ የመጀመሪያው ክህሎት ነው፣ ቪዥዋል ፐርፎርማንስ የምንለው ማለት ነው። ስለዚህ ሶርት እንዲያደርጉ እናደርጋለን። ቀይን ከቀይ ጋር፣ ቢጫን ከቢጫ ጋር፣ አረንጓዴ ከአረንጓዴ ጋር እናደርጋለን። ሜርሲዬ፣ አሁን እንዳልሽው ይሄ የመጫወቻ ክፍል ነው እና ልዩ ፍላጎት ላላቸው ልጆች ሞር ይጠቅማል ብለሽ የምታስቢው እዚህ ክፍል ውስጥ መጫወት የሚችሉት ጨዋታዎች ምን ምንድን ናቸው? ለምሳሌ አሁን እሱን መጠንን እንዲያውቁበት ከመደርደር ባሻገር መጠንን እንዲያውቁበት ከለርን እንዲለዩበት ያግዛቸዋል። ቪዥዋል አቴንሽን ስኪላቸውን እንዲያዳብሩ ያግዛቸዋል። ስትሪክት የሆነ ትምህርት ሳንሰጥ በትራያል ኤንድ ኤረር እየሞከሩ እኛም ድጋፍ እየሰጠናቸው የሃንድ አይ ኮኦርዲኔሽናቸውን እናዳብርላቸዋለን። ያንን ነገር ሲሰሩ ከለሮችን አይደንቲፋይ ያደርጋሉ፣ መጠኖችን እንዲለይ ያደርጋሉ ማለት ነው። ሌላ በጣም ትኩረት አድርገን የምንሰራው እዚህ ሩም ውስጥ በአሻንጉሊቶች መጫወት ነው። በአሻንጉሊት እቺ ናኒ ትባላለች። እንኳን ደህና መጣሽ። በአሻንጉሊት የምንጫወታቸው ነገሮች ምንድን ናቸው? ስፒች ሩማችን ውስጥ ቃላቶችን ታክት ያደርጋሉ፣ ሌብል ያደርጋሉ። አክሽን ወርዶችን፣ ናውኖችን ታክት እንዲያደርጉ እናደርጋለን። እዚህ እንመጣና አሻንጉሊቶች ላይ በመጠቀም ለምሳሌ አሁን ቁጭ በል፣ ተነሳ፣ ሂድ፣ ሩጥ የሚሉትን ነገሮች የፕሪተንድ ፕሌይ አሻንጉሊቶችን በመጠቀም ፕሪተንድ ፕሌይ እንዲሰሩ እናደርጋቸዋለን ማለት ነው። ለምሳሌ መጨበጥ፣ ደህና ነሽ፣ እንደምን ነሽ፣ ምን ሆና ነው፣ አመማት፣ እናስሩጣት፣ ፀጉሯን እናበጥርላት፣ ልብሷን እናልብሳት እያለን እዛ ይጠቀምንባቸውን የተማርናቸውን ቃላቶች አሻንጉሊቶችን በመጠቀም ኤክሰርሳይዝ እንዲያደርጉ እናደርጋለን። ሌላው ደግሞ የእኛ ልጆች በጣም የሚከብዳቸው ነገር ምንድነው? ፕሪተንድ ፕሌይ ነው። ይሄ ፕሪተንድ ፕሌይ በጣም ስለሚከብዳቸው እነዚህ ነገሮችን በደንብ ትኩረት ሰጥተን ኤክሰርሳይዝ እንዲያደርጉ እናደርጋለን። ፕሪተንድ ፕሌይን ልጆች በተጫወቱ ቁጥር ይሄ ኢማጂኔቲቭ ስኪላቸውን ስለምናዳብርላቸው በተለይ በአሻንጉሊቶች መጫወት ላይ እዚህ በፕሌይ ሩም ላይ ትኩረት ሰጥተን የምንሰራው አክቲቪቲ ነው ማለት ነው። ለምሳሌ አሁን ኳሶቹን እዚህ ጋር ስንመለከት ልዩ ልዩ ቀለማቶች አሏቸው። አይደለም? እነዚህ ኳሶችን ቪዥዋል የመጀመሪያው ስራችን ቴራፒ ላይ ቪዥዋል ፐርፎርማንስ ማቺንግ ኤንድ ሶርቲንግ ነው አይደለ? ነገሮች ትክክለኛ ገጽታቸውን በከለር ይሄ ምንድነው? ኳስ። ይሄ ምንድነው? ኳስ ምን አይነት ነው? ፐርፕል ኳስ። አንደኛ ነገሮች ቀለም እንዳላቸው ወደ ሌላ አይተም አምጥተን ነገሮች ቀለም እንዳላቸው እንዲለዩ እናግዛቸዋለን ማለት ነው። ከዛ ደግሞ ይህንን ኳስ ስንመለከተው መጠን አላቸው አይደለ? ይሄ ኳስ ትልቅ ነው፣ ይሄ ኳስ ትንሽ ነው። ስለዚህ ልጆቹ በሚጫወቱበት ወይም በሚይዙት ጊዜ ስሩ ታይም መጠንን ሴንስ እንዲያደርጉ ፐርሲቭ እንዲያደርጉ እናግዛቸዋለን ማለት ነው። አሁን ደግሞ እስኪ ንኪው፣ ይሄኛውን ንኪው። ይሄ ኳስ ምን ያደርጋል? ይሻክራል አይደል? ይሄኛው ኳስ ይለሰልሳል አይደል?
እነዚህ የነገሮችን ቴክስቸር በጨዋታ ነው። አሁን ይህን ሁሉ ስትራክቸርድ ወይም ስትሪክት የሆነ ቴራፒ ፕላን ሳንከተል ሴሚ ስትራክቸርድ የሆነ ነገርን በመከተል እነዚህ ነገሮችን በስሜት ሕዋሳቶቻቸው አማካኝነት ሊያገኙ የሚገባቸውን መረጃዎች እንዲያገኙ እናግዛቸዋለን። ይህን ቴራፒ ለምንድን ነው የመረጥነው? ምክንያቱም የምንቀበላቸው ልጆች ለቅድመ መደበኛ ትምህርት ያልደረሱ ከ4 ዓመት በታች የሆኑና እነሱን ማንኛውም ልጅ የሚማርበት መንገድ ጨዋታን በመጠቀም ስለሆነ የኛም ልጆች ከሌሎች ልጆች ልዩ ፍላጎት ቢያስፈልጋቸው ይለያሉ ማለት ሳይሆን እንደ ማንኛውም ልጅ በእድሜያቸው ደረጃ የሚያገኙትን ክህሎትና የቴራፒ አገልግሎት እድሜያቸውን ኮንሲደር ያደረገ የቴራፒ ቴክኒክ ስለሆነ ከ4 ዓመት በታች ላሉ ልጆች ሪከመንድ የሚደረገው ቴብል ቶፕ ላይ ስትሪክት የሆነ የቴራፒ ፕሮግራም ሳይሆን ፕሌይ ቤዝድ ቴራፒ። ምክንያቱም ያ ማይልስቶናቸው የሚፈቅድላቸው ነገር ስለሆነ የሚፈቅድላቸው ስትሪክት የሆነ ቴራፒ ሲስተም አለን። ሞር ደግሞ ፕሌይ ቤዝድ ቴራፒ የምንሰጠው ቢኮዝ ኢትስ ኢሴንሻል ኤንድ ኢምፖርታንት ነው። ለምን? ልጆች ስለሆኑ ከልዩ ፍላጎታቸው አስቀድመን መጀመሪያ ልጆች ናቸው። ልጆች በዛ እድሜ ያሉ የሚማሩት በጨዋታ ስለሆነ በጨዋታ እናስተምራለን ማለት። ስለዚህ ልዩ ፍላጎት ስላላቸው ብቻ ሳይሆን ማንኛውም ልጅ በዚህ እድሜ ፕሌይ ቤዝድ የሆነ ትምህርት ነው የሚያስፈልጋቸው። ስለዚህ ፕሌይ ሩም ያለን ይመስላል። ወደ ስፒች ቴራፒ ሩም